ለትውልድ ነው የምንሰራው ለነገ። ቦታ ስትመርጥ ውሃ አለው ወይ? ነፋሻማ ነው ወይ? በቂ ፀሐይ ያገኛል ወይ? ሳር አለው ወይ? ዛፍ ይበቅልበታል ወይ? ምን ባደርግ ይበልጥ ላስውበው እችላለሁ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህ አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ። አንድ አመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም። መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን? በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አደርጋለሁ። በውጤት መልሰን እንገናኛለን። የዛሬ 2 ዓመት እዚህ ቦታ ለምርቃት እንገናኝ። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ፣ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። ዛሬ መልፋት ነገን ማየት ማለት በአጭር ቋንቋ ለመጪው ዘመን ትውልድን ማዘጋጀት፣ መጪውን ዘመን ለትውልድ ማዘጋጀት ማለት ነው። ዘመን ይዘጋጃል፣ አንድ ትውልድ ደግሞ ይዘጋጃል።